እኔ እኮ በፊት ሴቶቹ ናቸው ታምራለሽ አታምሪም ብሎ አሁን ወንዶቹ ነው እኮ ቅናተኛ። እግዚአብሔር አህመድ ሜምበር ሁን። እናንተ ሰሞኑ ቆይ እነዚህ ጊፍተሮች ማለት ነው እንዴት ነው የሚሰጡት ለሰው? ቆይ ለሚወዱት ነው ለሚያፈቅሩት ነው ዝም ብሎ ነው የሚሰጡት? እኮ ግራ ገባኝ። አንዳንድ ቤት ሳይ አንበሳ ይሰጣሉ፣ ዩኒቨርሲቲ ይሰጣሉ። ማርያምን አህመድ ጊቭ ሜምበር። እኔ ቤቴ ድሀ ስለሆንክ ድሀው ነው ጌታቸው። ወይ ቂጤን ለምንድን ነው የማሳየው? ይሄን ይበላላ ቂጤን ለምን አሳየዋል? አረ ይሄን አይደለም ያልኩህ አንተ ደግሞ የሚሳም አይደለም ተስፉ የምፈልገው ኮፍያውን ሙላልኝ የጊፍት ጋላሪውን ማሬ። እውነቴን እኮ አዎ ብር ላለው ለሀብታሙ አንበሳ ይሰጣሉ፣ ዩኒቨርሲቲ ይሰጣሉ። ለእኛ ደግሞ ምስኪኖች አይደለም አንበሳ። በህይወት አንበሳ የሰጠኝ አንድ ሰው እያለ ግን አርዌ የኔ ፍቅር ረሳሁት። ለካሱ የሆነ ሰው የሰጠኛል ከእናንተ እግዚአብሔር የሆነ ሰው ያንበሳ ሰጥቶኛል። በልቶካጅ ሆንኩኝ እኮ ሰጥቶኛል። ወይ በህይወት ቲክቶክ የጀመርኩት ገና 2 ወሬ ነው። በ2 ወሬ ውስጥ ግን አንድ አንበሳ ተሰጥቶኛል። አልዋሻችሁ፣ የምር አልዋሻችሁ። አንድ አንበሳ ተሰጥቶኛል። ሌላ ወፍ የለም። እኔ ደግሞ ሲጀመር ማውቃቸው ልጆች ራሱ ላይ የምገባበት ገስት ራሱ ብዙም ፎሎወርስ የላቸውም። ጀስት ሲደብረኝ ምን ሄዳለሁ እንጂ ምንድነው የምሰጠው? ወረኔ አላውቀውም። ከዛ መቶ አቅም አንድ ቀን አንበሳ ሰጠኝ። ከዛ ዞር ብሎ ማይቶኛ አቅም ይመጣና የምትሳማውን አንዳንዴ ካየ ይሰጠኛል። ከዛ ውጭ ዋፍ የለም። ድጋሚ አንበሳው ይብላሽ ብሎ ነው መሰለኝ በዛው ካደኝ። አንቺማ አንበሳ አስፈልግሽም። አንቺ የሚያስፈልግሽ ወዳጅ የለሽ። ወዳጅ የለኝም ብስራትዬ፣ የምር የለኝም። ቆይ ምን ላድርግላችሁ ውዶች እንድትወዱኝና አንበሳ አልፈልግም። ባይዘው አንበሳ ነው አልፈልግም። ምን ላድርግላችሁ? እስቲ ምን ባደርግላችሁ ነው ስራ እኔ ጋር መታችሁ የምትገቡት? ምን ባደርግላችሁ ነው ጊፍት የምትሰጥ? ወይ ምን ባደርግላችሁ ነው የምትንከባከቡኝ? እስቲ ንገሩ። ስድብ ያልሆነ ማለት ነው። እኔ የምፈልገው ስድብ ያልሆነ ነገር። አይዶን ኖ የዛኔ ሲሰጠኝ አላቅም። አንበሳ ምን ያህል ዋጋ እግዚአብሔርን አላቅም ነበር። ምን ያህል ዋጋ እንዳለው አላቅም። ምንም አልመሰለኝም። ገባ ምንም አሁን ነው የገባኝ። አሁን ነው ያወቅኩት። እሱንም ደግሞ ብሩን አውጥቼ የጨረስኩ መሰላችሁ? እስቲ ተውት። የዛኔ ፋራ ነበርኩ። 50,000 ብር ነው እግዚአብሔርን በል። ኧረ ዝም ብለህ 50,000 ብር እንዴት አውጥቶ ይሰጠኛል? ለማያውቀው ሰው እንዴ አሟል። ኧረ ዝም ብለህ 50,000 ብር አይሆንም። 61,000 ብር ሳንቾ። እስቲ አንተ አሁን የሆነ ነገር ስጥ እስቲ። አሁን አንተ አሁን ለኮመንት ቾኮል 25 ሌብል ለክ 61,000 ብር የሰጠኝ። ኧረ ጌታ ይባርከው። 61,000 ብር ነው የሰጠኝ። 61,000 ማለት ስንት ነው በእኛ? እናንተ 1,100 ብር። እናንተ ብዙ ነው ማለት ነው። ወዶ አይደለም ሰውዬው የጠፋው። ታዲያ ደንግጦ ነው። እግዚአብሔርን ደንግጦ ነው በቃ። እና ታዲያ እንደዛ ኮኔ እኮ እንደዛ መስለኝ። ሰውዬው በቃ ደንግጦ ነው። በእኛም በኢትዮጵያ አይደል እኮ በቃ ሰውዬው ደንግጦ ነው በቃ። ወይ እንቅልፍ ወስዶት ይሆናል የሰጠኝ አንበሳውን የዛን ቀን። እግዚአብሔርን ወይኔ ሲያሳዝን በጌታ በቃ ተሳስቶ ነው። አየህ ከዛ ወዲህ ሲመጣ የሚሰጠኝ የምትሳማዋን ኮፍያ ምናምን ማድረግ ጀመረ። አሁኑኑ ጭራሹኑ ጠፋ። ሳንቾ እስቲ አንድ ጊፍት ጋላሪ ሙላልኝ። ኮፍያውን አንድ ኮፍያ ብቻ ነው የቀረው። 9 ሞልተውልኛል። እስቲ ለማኝ ነው የቀረው እኮ ወይ እግዚአብሔር። ኧረ ተው አታስለምኑኝ ተው።
ስጡኝ እስቲ ዝም ብላችሁ ሳለምናችሁ። አንተማ የላችሁ ጊፍት የሌላችሁ ሰዎች እኮ ያስታውቃል ውዶቼ። 0 ሌቭል ምናምን እንደሆናችሁ እኮ ያስታውቃል። እናንተ ያሳያል እኮ ውዶቼ። የሴት ልጅ ውበቷ እግርና ተረገዟ አይተን እንመን። ሂድና የእናትህን ደነስ። ይሄ አበባ ስንት ነው አሁን? ብስራት ሲ ሜምበር ሆኖ በቃ እናንተ አንበሳ አቅም የላችሁ። ሜምበር ሆኖ አንበሳ አይደለም ኮፍያ መስጠት አትችሉም እናንተ። ሜምበር ሆኖ አንዱ እግር ምናምን አይቶ ነው ይላል። ጉድ እኮ ነው። ላግባሽ ራግብተህ በተገላገልከኝ በእናትህ። ግን ራሷ የሚያገባኝ እየፈለግኩ ነው፣ ግን የሚያገባኝ አላገኘውም። የምር እስቲ አግቡኝ። የምር ጋይስ ስራ የምትፈልጉ ሰዎች አናግሩኝ እሺ። አንበሳውን እንዴት አረግሽው ታዲያ? አንበሳው ይኸውልህ ጊፍት ሰጥቼ ምናምን ጨረስኩት። አልጨረስኩትም አለው ግን ሰጥቻለሁ ጊፍት። አንበሳው እንዴት አረግሽ እንዴ? 17 ሊብል ልገባ እኮ ነው። እነሱ ሰጥቼ እኮ ነው ታዲያ። አንተ እስቲ ኮፍያውን ስጠኝ፣ አንድ ኮፍያ ስጠኝ ማሬ። አንዱን ጊፍት ጋላሪ ሙላልኝ። ከዛ አንተ ደግሞ እንደኔ ላይ ምገባ ስትሆን ደግሞ እኔ መጥቼ እሰጥሃለሁ። ማርያምን የምሬ ነው። አንተ አንዱ ይሄ አይስክሬም ብስራት ምንድን ነው? አይስክሬም አትስጥ። ኮፍያ ይሄ ኮፍያ የጊፍት ጋላሪ ላይ ግቡና። አረ ይሄ እኮ ማፊ ፋይዳ እንደዚህ አበባ ምናምን እኮ አይጠቅምም አሉ እናንተ። እውነት አበባ እኮ ምንም አይጠቅምም አሉ። የሚጠቅመው ላይክ እንትን ነው። ይሄ ምንድን ነው ግን የሚጠቅመው? እኔ እንጃ አላውቅም። አረ እኔ ለማኝ እንዳታረጉኝ፣ አትስጡኝ። በቃ ተው፣ ስራ ብቻ ግቡ ነውና እኔ አልፈልግም የእናንተንም አንበሳ። 50 ሺህ ብር አውጥቶ ሰው እኮ ደፋር ነው። 50 ሺህ ብር አውጥቶ ስጡኝ የሚል እኮ አይጠፋም። ጥርሴ ስንት ነው? እኔ እንጃ አልቆጠርኩትም። እንደ ማንኛውም ሰው ጥርሱ ነው የሚሆነው። ጥርሴ ስንት ነው እንዴ? እኮ ጥያቄ አለ። ኧረ አንቺ ማጥገበኛ ያለሽ እኮ ኮፍያውን ስጠኝ በስራት እየኔ ፍቅር። ይሄ ኮፍያ የለችም ጋላሪ ላይ እሷ ብቻ ነች የቀረች። እሷን አንድ ከሰጣችሁ እኔ ላይፌን ዘግቼ እወጣለሁ። ማርያምን እወጣለሁ። እሷን ብቻ ስጡኝና አሁን አንድ ኮይን 100 ኮይን እኮ ነው። እሷን ብቻ ከሰጣችሁ እኔ እወጣለሁ። ትቻችሁ እወጣለሁ። ሲሚኝ አግቢኝ ቢያቸው ማን ያገባኛል? እኔ ጨረጨስኩ አሮጊት። ምን ብሎ ሊያገባኝ ነው? ላኖረው ነው ሊያኖረኝ ነው የማገባው በዚህ እድሜ። አሁን እኔ ውዶቼ ፎሎ ያላደረጋችሁ ፎሎ አድርጉ እስቲ፣ ታፕ አድርጉ። ይሄ ሁላ ሰው አለ ግን ታፕ አታረጉም። ታፕ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉኝ። ፎሎ አድርጉኝ ወዶቼ፣ ፎሎ አድርጉኝ። እኔ ፎሎ ነው የምፈልገው። ፎሎ አድርጉልኝ። አሚር ሀብታሙ፣ አቤት አንዳንዶቻችሁ ግን ለምንድን ነው ጋሽ እንትን አድርጉ፣ ፎሎ አድርጉኝ። እሺ ኖ ማርያምን አንድ ባንድ አይደለም፣ አንዱን ብቻ ኮፍያ ሙላ። ኖ ማርያምን አንድ ባንድ አይደለም፣ አንዱን ብቻ ኮፍያ ሙላልኝ። ይሄ ደግ ማርያምን ሳንቹ ይሄ እንትኑ